ዴክስኔ ፋሚሊዎች እንዴት ናችሁ? ዛሬ ኦክቶበር 21 ቴክ ያደረኩትን ትሬድ እንደዛው -8 ወይም ደግሞ እንደዛው $11,000 ሎስ ያደረኩበትን ትሬድ አናላይስ ምናደርግ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችን ቆዩ። ሌትስ ጎ። ወደ ቪዲዮችን ስንገባ እዚህ ጋር እንደምታዩት ጎልድ ማርኬት ነው 1 hour ታይም ፍሬም። እዚህ ጋር እንደምትመለከቱት ፕሪቪየስሊ ቴክ ያደረኳቸው ትሬዶች ናቸው። ከዚህ በፊት የነበሩት እነዚህ ሁሉ ማርኬቱ በጣም አሪፍ ኮንዲሽን ላይ ነበር፣ ምክንያቱም ቡሊሽ ስትራክቸር ላይ ስለነበረ አብዛኛውን ስትራክቸሩን የኔን ስትራቴጂ ፎሎ አፕ በሚያደርግ መልኩ ነበረ። እንደዛውም በጣም ብዙ ኢንትሪ ፖይንቶች እየሰጠኝ ትሬድ ያላረኳቸውም አሉ። እንደዛም ሆኖ ግን አሪፍ ፖስተር ቼላችሁ ነበር። ኦልሞስት ወደ 70% ዊኒንግ ሬት ድረስ ነበረው ማለት ነው። ያ ማለት በጣም አሪፍ የማርኬት ኮንዲሽን ነበር። እዚህ ጋም የትሬዲንግ ዜላ አካውንቲንግ ተሳያችሁ ኦልሞስት ዲስ ኦክቶበር መንዝ እንደምታዩት 0.21 I don't know how much money I lost እዚህ ጋር ግን በቃ የሆነ ሶሊድ የሆነ ሎስ ዴይ ያጋጠመኝ 1-3 ቀናቶች ናቸው። እሱም -13 -3 እንደዛም ደግሞ -8 ነው። በተጨማሪ ሌሎችን ቀናቶች እንደምትመለከቱት 11%፣ 17፣ 0.62፣ 23%፣ 7%፣ 38% እና ትላንትና 24% አካውንቴን ስኬል አድርጌዋለሁ። እንደዛውም ዊክሊ እዚህ ጋር ስትመለከቱ 11.24፣ 48.19፣ 21.69፣ 15.22 እንደዛውም ደግሞ ኔክስት ዊክ ይጠበቀን ነው ማለት ነው። ትላንትና ቴክ ያደረኩት ትሬድ ይህንን ነበረ። ክሊር የሆነ ትሬድ ነበር ቴክ ያደረኩት። ማርኬቱ የኔን ቴክ ፕሮፊት ስትሬት ላይ ነበር ሂት ያደረገው። ግን የዛሬውን ትሬድ ወደ ባይ ላይበት አንድ የቻልኩበት ሪዝን ምንድነው? 1 hour ታይም ፍሬም ካንድልስቲክ ከፕሪቪየስ ወይም ደግሞ ትላንትና ከነበረው ስትራክቸር አንጻር እንደምታዩት ፕሪቪየስ ከነበረው ሰፖርት በላይ ካንድልስቲክ ክሎዝ አድርጓል። ያ ማለት ፖቴንሻሊ ይህን ማርኬት ሪቨርስ ያደርጓል ብዬ ካሰብኩባቸው ኮንፈርሜሽኖች ውስጥ አንዱ ነው ማለት ነው። ከዛ ማርኬቱን እንደምታዩት ስትሮንግሊ ነበረ ወደ ታች የወረደው። ያ ማለት ፕሪቪየስ ላይ የነበረው ኦልሞስት ዲማንድ ሌቭል ላይ ነበር ሪያክት ያደረገው። ከዛ በኋላ ነው ወደ 15 ሚኒት ታይም ፍሬም እንግባና ይህን ማርኬት እንዴት ኤክስኪዩት ላደረገው እንደቻልኩ እንመለከታለን ማለት ነው። ኦኬ እዚህ ጋር እንደምትመለከቱት እዚህ ጋር ያሰመርኩት ዞን እንደ አንድ ሊኩዊዲቲ ነበር ይህንን ሌቭል የቆጠርኩት። ፕላስ ደግሞ ማርኬቱ ላይ ያለውን ኮንፈርሜሽን ለመጠበቅ ነበር። እንደምታዩት ማርኬቱ ስትሬትሊ ፕሪቪየስሊ ያለው ሊኩዊዲቲ ሪስፔክት ነበር መጀመሪያ ያደረገው እንደምታዩት ማለት ነው። ከዛ ማርኬቱ ይህንን ሊኩዊዲቲ አንድ ነካው፣ ሁለት ነካው፣ ፕላስ ከዚህኛው ከፕሪቪየስ በታች ነበር ከአንድ ሲክሎዝ ያደረገው እዚህ ጋር እንደምታዩት። ያ ማለት ይሄ ማርኬት ወደ ፖቴንሻሊ ወደ ሴል የሚሄድ አቅም እንዳለው እዚህ ጋር ያሳየናል ማለት ነው። ከዛ ወደ 5 ሚኒት ታይም ፍሬም ስንወርድና ወደ ታች ያለውን ኮንፈርሜሽኖች ስናይ ፎር ኤግዛምፕል እዚህ ጋር እንደምትመለከቱት ማርኬቱ የሴል ሞመንተም ነበር ያሳየን። ከዛ እዚህ ጋር ደግሞ 5 ሚኒት ታይም ፍሬም ላይ ምናለን ፕሪቪየስሊ ክሬት የተደረገ which is ዲማንድ ሌቭል አለን። ፕላስ ደግሞ ከነሱ ሌቭል በታች እንደ ፌር ቫሊ ጋፕ አለ ማለት ነው እዚህ ጋር። ያ ማለት ይሄ ማርኬት ፖቴንሻሊ ወደ ባይ ሪቨርስ የሚያደርግበት እና ፕሪቪየስሊም ከዚህ በፊትም ተደጋጋሚ እንደዚህ አይነት ሌቭሎች ላይ አሪፍ ሪስክ ቱ ሪዋርድ ሬሾ ማግኘባቸው ፖይንቶች ናቸው። ከዛ ግን ሎወር ታይም ፍሬም ኤክስኪዩሽን የሰርኩት ማርኬቱን አናላይዝ ለማድረግ እንደምታዩት ወደ 1 ሚኒት ታይም ፍሬም ሄድኩ። ከዛ 1 ሚኒት ታይም ፍሬም ላይ አንድ ኮንፈርሜሽን ያገኘሁት ምንድነው ማርኬቱ ፕሪቪየስሊ የነበረውን ሬዚስታንስ ብሬክ አውት ካደረገ በኋላ ሪቴስት ሲያደርግ ነው እዚህ ጋር እንደ አንድ ኢንትሪ ፖይንት የገባሁት። እዚህ ጋር እንደምትመለከቱት 1 ሚኒት ታይም ፍሬም ላይ ማርኬቱ ስትሮንግሊ ፕሪቪየስ የነበረውን ሬዚስታንስ ብሬክ አደረገው። ለዚህ ሎወር ታይም ፍሬም ኮንፈርሜሽን አንድ የምጠቀምበት ሪዝን ምንድነው? ማርኬቱ አሁን በጣም ስትሮንግ የሆነ ቮሊዩም ነው ያለው። ያ ማለት 15 ሚኒት ታይም ፍሬም ላይ 1 hour ታይም ፍሬም ላይ ኢንትሪ ፖይንት ኤክስኪዩት የምታደርጉ ከሆነ የእናንተ ስቶፕ ሎስ ዲስታንስ በጣም ሰፊ ነው የሚሆነው። ኢቨን 1 ሚኒት ታይም ፍሬም ላይ ብትወርዱ ራሱ ስቶፕ ሎስ ዲስታንሳችሁ በጣም ከፍ ይላል ነው። ያ ማለት 100 ፒፕስ ሪስክ የምታደርጉ ከሆነ የእናንተ ሪዋርድ መሆን ያለበት 300 ፒፕስ ነው ማለት ነው። ያ ማለት እንደ ማርኬት ኮንዲሽን እና እንደዛም ደግሞ ማርኬቱ እስከዚህ ሌቭል ድረስ ሪያክት ያደርጋል ብላችሁ እናንተ ኤክስፔክት እንደምታደርጉት ነው። ፎር ኤግዛምፕል አሁን ለምሳሌ ማርኬቱ 1-3 ሪስክ ቱ ሪዋርድ ሬሾ የማይሄድበት ኮንዲሽን ላይ ሆኖ ግን እናንተ 1-3 ሪስክ ቱ ሪዋርድ ሬሾ ብታስቀምጡ ማርኬቱ 1-2 ሪስክ ቱ ሪዋርድ ሬሾ ላይ ደግሞ ሪጀክት አድርጎ ቢመለስ ያው በእናንተ ፎርስ ብቻ ሳይሆን ማርኬቱ ራሱ እዚህ ሌቭል ላይ ፖይንት አለው ወይም ደግሞ እዚህ ሌቭል ላይ ፕሪቪየስሊ ባይ ስቶፕ ሊኩዊዲቲ ቴክ የተደረገበት ሌቭል ነው ወይም ደግሞ ሬዚስታንስ ሌቭል ነው። እንደዚህ ሌቭሎች ላይ ማርኬቱ
እንደ ቴክ ፕሮፊት ብንጠቀመው በጣም አሪፍ ነው ብላችሁ የምትወስዱትን ሌቭል ነው እንደዛ መውሰድ ያለባቸው ማለት ነው። ስለዚህ እዚህ ጋር the same thing happen ያደረገው እንዳያችሁት ማርኬቱ 1 to 3 ሬስ ቱ ሪዋርድ ሬሽዮ ነበር ያስቀመጥኩት 100 ኤስኤልን ሂት አደረገው። እንደዛውም በዚህኛው ፖዚሽን አራውንድ $4,500 ሎስ አደረኩ። ኦኬ አንዱ የዚህ ኢንትሪ ኮንፈርሜሽን የወሰድኩበት አንዱ ነገር ምንድነው እንደምታዩት 1 hour ታይም ፍሬም ላይ ማርኬቱ ከፕሪቪየስ ሰፖርቱ በታች ክሎዝ አላደረገም ካንድል ስቲክ እኔ ይህንን ማርኬት ኤክስኪዩት እስከማድረገው ድረስ ማለት ነው። ያ ማለት ማርኬቱ ከዚህኛው በታች ክሎዝ አላደረገም ስቲል እዚህ ሬንጅ ውስጥ ነበር ሙቭ ሲያደርግ የነበረው ፕላስ እንደ አንድ ኮንፈርሜሽን የሆነኝ ደግሞ ከፕሪቪየስ ደግሞ እዚህ ጋር እንደምታዩት ማርኬቱ ስትሮንግሊ ፑሽ ካደረገ በኋላ ደላስት የነበረው ካንድል ስቲክ ወይም ደላስት ሊኩዊዲቲ ይሄኛው ነው። አሁን የሱ ሎ ሌቭል እንሰደው እና ምንድነው ያደረገው ማርኬቱ ሎ ሌቭሉን ስትሮንግሊ ማኒፕሌት ካደረገው በኋላ በቃ የሰመርኩት ማለት ስትሮንግሊ ማኒፕሌት ካደረገው በኋላ እዚህ ጋር ተመልሶ መጥቶ ነው እዛ ሌቭል ላይ ተች ያደረገው እዚህ ጋር እንደምትመለከቱት ማለት ነው። ስለዚህ ይሄ ማርኬት ፖቴንሻሊ ምን አለው ኮንፈርሜሽን እየሰጠን ነው ማለት ነው። ስለዚህ ተመልሶ ደብል ተች ሲያደርግ ነው እዚህ ጋር ኢንትሪ ፖይንት እንደ አንድ ኢንትሪ ፖይንት ኤክስኪዩት ማድረገው ምክንያቱም ስቲል ማርኬቱ ወደ ሴል ፖቴንሻሊ እንደዞረ ኮንፈርም አላደረገልንም። ሃይ ታይም ፍሬም ላይም ብንሄድ እንደምታዩት የላይኛው ሪስታንስ ብሬክ አድርጓል። አሁን ነው ማርኬት ወደታች ወርዶ ብሬክ ያደረገው እንጂ እዚህ ጋር በነበረው ስትራክቸር ማርኬቱን ሰፖርት ሌቭሉን ሪስፔክት እንዳደረገው ነው ኮንፈርም ያደረገው ማለት ነው። ለዛው ማርኬቱ ያንን ሌቭል ስትሬትሊ ተች ካደረገው በኋላ ምንድነው ያደረገው እንደምታዩት ስትራክቸራሊ ማርኬቱ ወደ ባይ መጣ ይህንን ሌቭል ቴስት አደረገው። ከዛ እንደምታዩት ስትራክቸራሊ ዳውን ትሬንድ ስትራክቸር ነው ያሳየው። ያ ማለት የላይኛውን ሬዚስታንስ አድርጋችሁ ማርክ አድርጋችሁ ስታወርዱ በዚህ መልኩ ምንድነው ያደረገው አንድ ተቻረገ ሁለት ተቻረገ ድጋሚ ወረደ ይህንን ሌቭል ተቻረገ። ከዛ ኔክስት ምንድነው ያደረገው ማርኬቱ የላይኛው ሬዚስታንስ ብሬክ አደረገው ማለት ነው። ስለዚህ ማርኬቱ ፖቴንሻሊ ያንን ሬዚስታንስ ብሬክ ካደረገው በኋላ እንደ አንድ ነገር የጠቀምኩት ምንድነው ማርኬቱ ተመልሶ እኛ ሌቭል ላይ ሲመጣ እንደ ኢንትሪ ነው ኤክስኪዩት ያደረኩት። እዚህ ጋር እንደምታዩት ማርኬቱ ተመልሶ እዚህ የኛ ሌቭል ላይ መጣ ወደ በፊቦናቺ ሌቭል አራውንድ 0.79 ላይ ነው ኢንትሪ ኤክስኪዩት ያደረግነው። ከዛ ስቶፕ ሎሴን ከፕሪቪየስ ሊኩዊዲቲ በታች ነበር ያደረኩት። እንደምታዩት 1 to 3 ሬስ ቱ ሪዋርድ ሬሽዮ ነበር ኤክስፔክት ያደረኩት ወይም ደግሞ ከዛ በላይ ማርኬቱ የሚሄድ አቅም አለው ብዬ ነበር ኤክስፔክት ያደረኩት። እንደምታዩት ስትሬትሊ ኤስኤልን ሂት አድርጎት ሎስ ያደረኩት እዚህ ጋር እንደምታዩት በኦክቶበር መንዝ ውስጥ ኦልሞስት አካውንቴን 96% ድረስ ስኬል አድርግቸዋለሁ በ11 የትሬዲንግ ቀን ውስጥ። የዛሬው ትሬድ ይሄ ነው ኦልሞስት 8% አካውንቴን ሎስ አድርግቻለሁ ማለት ነው። 8.8 ኦልሞስት ክሎዝ ቱ 9 ማለት ነው። ግን ፕሪቪየስሊ ያሉኝን የትሬዲንግ ቀኖች ስትመለከቱ ፎር ኤግዛምፕል እዚህ ኦክቶበር መንዝ ላይ ወሰድኳቸው ዌንስዴይ እዚህ ጋር ኦልሞስት ኦክቶበር 1 ላይ 11% 11.46% ሎስ ያደረኩት 0.21% 17 ፕሮፊት 0.62 23% በኦክቶበር 8 እንደዛውም ኦክቶበር 10 ደግሞ 7% ማይነስ 13% 14 ላይ ቴክ ያደረኩት ማይነስ 3% እንደዛውም ሎስ አድርግቻለሁ። 16 ላይ 38% 20 ላይ ወይም ደግሞ የስተርዴይ ቴክ ያደረኩት ትሬድ በሁለት ፖዚሽን ነው። የፈርስት ፖዚሽኑ 32k አካባቢ ነው ክሎዝ ያደረኩት ማለት ነው። እንደዛውም ኔክስት ፖዚሽንን ሆልድ አድርግቼ ኤስኤል ብሬክ ነክቶብኛል። እንደዛውም ሁለቱንም ፖዚሽን በወጣቸው ኖሮ ኦልሞስት የአካውንቴን 48% ስኬል አድረግ ነበር ማለት ነው። ዛሬ ደግሞ ሁለቴ ነው ትሬድ ቴክ ያደረኩት። እንደዛውም ሁለቱም ኤስኤል ሂት አድርጎብኛል። ያ ማለት ወደ 8.84 ወይም ደግሞ 9% የአካውንቴን ሎስ አድርግቻለሁ ማለት ነው። እንደዚህ አይነት ሎስ ዴዎች ሀፕን ሲያደርጉ ትልቁ እዚህ ትሬዲንግ ኢንዱስትሪ ላይ ፕሮፊት ማድረግ ሎስ ማድረግ ሳይሆን ትልቁ ነገር ኮንሲስተንስሊ ዊን ማድረግ ነው። ስለዚህ እኔ ኮንሲስተንስሊ ነው ማርኬቱ ላይ የኔን የትሬዲንግ ጆርናል ማየው የሪስክ ማኔጅመንቴን ኢቭን የኔ የትሬዲንግ ፕሮፊቴን ኢቭን ማየው መንዝሊ ምን ያክል ገንዘብ ሰራው ነው እንጂ በቀን ውስጥ ሎዝም ላደረግ እችላለሁ ዊንም ላደረግ እችላለሁ ማለት ነው። ስለዚህ በትሬዲንግ ኢንዱስትሪ ውስጥ እናንተ ኮንሲስተንስሊ መቆየት የምትፈልጉ ከሆነ ከኤክስፔሪንስ አንጻር ለእናንተ ማካፈል የምፈልገው ነገር ምንድነው ትሬዲንግ ላይ ዊን ማድረግ ወይም ደግሞ ሎስ ማድረግ ያን ያክል ትልቅ ነገር አይደለም። ፕሮፊት ለማድረግ ኦልሞስት ማርኬቱ ላይ ባይ ኦር ሴል ማለት ነው።
ማርኬት ወደ እናንተ ፌቨር ሊሄድላችሁ ይችላል። ትልቁ ነገር ኮንሲስተንስሊ ፕሮፊታብል መሆን ነው። ፕሮፊታብል ማለት ደግሞ ሎስ አለማድረግ ሳይሆን ሎሳችሁን ሚኒማይዝ አድርጋችሁ ፕሮፊታችሁን ኮንቲኒስ ማድረግ ነው። ያ ማለት እናንተ አሁን ለምሳሌ የእናንተ ምንም የምትጠቀሙት ስትራቴጂ ሊኖራችሁ ይችላል፣ እኔ የምጠቀመው ሊሆን ይችላል፣ እናንተ የምትጠቀመው ሊሆን ይችላል። ብቻ ለእናንተ ወርክአውት ያደረገውና ኦልሞስት በወሩ መጨረሻ የተሻለ ፕሮፊት ላይ እናንተ የሚያስቀምጣችሁ ከሆነ ያንን ፕሮፊት ግን ልታመጡ የምትችሉት ያንን ስትራቴጂ ኮንሲስተንስሊ አፕላይ በምታደርጉት ጊዜ ነው ማለት ነው። ምክንያቱም እኔ አብዛኛው ጊዜ ጀማሪ በነበርኩበት ትሬዲንግ ታይም ላይ በጣም ብዙ ጊዜ ከማስተውላቸው ነገሮች ውስጥ አንዱ ምንድነው ትሬዲንግ ላይ ገብቼ ኦልሞስት ምንም አይነት ሪስክ ማኔጅመንት የለኝም፣ ምንም አይነት ሩል የለኝም። ማርኬቱ ላይ ዝም ብዬ ነበረ ዲሳይድ ማድረግ ወይም ደግሞ ኢሞሽናሊ ይሄ ማርኬት ወደ ባይ ሌየር ነው ብዬ ነበረ ባይ ምለው የቱ ጋር እንደምገዛና እንደምሸጥ ራሱ ፕሮፐርሊ አላቅም። ኢቭን ኖሌጅ ኖሮኝ ራሱ በጣም ግሪድ ነበርኩ፣ እንደዛውም ደግሞ ፊር ነበረብኝ ማለት ነው። ስለዚህ በዛ ሁኔታ በጣም ብዙ አካውንቶችን ሎስ አድርግቻለሁ። እዚህ ጋር ያለኝን እኔ ትሬዲንግ ጆርናል ሳሳያችሁ እያንዳንዱ ከዛሬ 3 ወር በፊት ከዛም በፊት የነበረውን የትሬዲንግ ጊዜ በሙሉ እያንዳንዱን ቀን ትሬድ ማድረጋቸውን ፐርሰንቴጅ ሪከርድ እያረኩ የማሳያችሁ ቪዲዮ ላይ ምንድነው ኮንሲስተንስሊ ምን ያክል ተጽዕኖ እንደሚያመጣ ነው። ትሬዲንግ ላይ ኮንሲስተንሲ ካልሆናችሁ ፕሮፊታብል መሆን አትችሉም። ይሄ ኢንዱስትሪ ለእናንተ አይሆንም ማለት ነው። ግን ከማርኬቱ የሚመጣውን ነገር አክሰፕት አድርጋችሁ ማርኬቱ የሚያስፈልገውን ነገር የምታደርጉ ከሆነ እንደምታዩት የተሻለ ዊኒንግ ሬት ይኖራችኋል። እንደዛም ደግሞ ኮንሲስተንስሊ ከማርኬቱ ዊዝድሮ ማድረግ ትችላላችሁ ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሌትስ ጎ